ኢየሱስ ክርስቶስ ሰጥቶን ያንን ተቀብለን የዘላለም ሕይወት ከእሱ ጋር ለመኖር ከእሱ ጋር ኅብረት እንዲኖረን በሕይወት እያለን እውነተኞች ክርስቲያኖች ሥጋውን በልተን ደሙን ጠጥተን ከሞትንም በኋላ ሕያው የሆነው ስሙን በመቃብራችን ላይ ተተክሎ እንዲኖር ትላንትና ውሃውን ወደ ጠጅ የቀየረው ጌታ በሕይወታችን መካከል ሕይወታችን እንዲስተካከል ያጣነው እንዲገኝ የጎደለው እንዲሞላ ያጠረው እንዲረዝም የጎላው የረቀቀው እንዲጎላ ከተፈለገ ከዚህ ውሃው ወደ ወይን ወደ ጠጅ ወደ ተቀየረበት ታሪክ ስናስበው ስናመጣው ስንለየው ስናነበው የተደረገውን ታምር የምናስብበት ነው። ዛሬ በሕይወታችን ውስጥ ብዙ የጎደለ ነገር ሊሆን ይችላል። የኑሮ ሊሆን ይችላል፣ የሥራ ሊሆን ይችላል፣ የትምህርት ሊሆን ይችላል፣ የኑሮ አለመመቻቸት ሊሆን ይችላል። እግዚአብሔርን እንዲህ ብላችሁ ጠይቁት። ቃና ዘገሊላ ውስጥ ውሃውን ወደ ወይን ጠጅ የቀየርክ ጌታ ሆይ የኔንን ሕይወት ቀይርልኝ ብላችሁ ለምኑት፣ ያደርገዋል። ሕይወታችሁን ሁሉ የጣፈጥ ያደርግላችሁ እግዚአብሔር። ይህን ለማድረግ ይህን ለመስራት ይህን ለማከናወን ያ ቃና ዘገሊላ ውስጥ ሰርገኛው የጠራው ኢየሱስ ክርስቶስን የጠራው ደቀ መዛሙርቱን የጠራው ድንግል ማርያምን ነበረ። በሕይወታችሁ ውስጥ ኢየሱስ ክርስቶስ የሌለበት ሕይወት ባዶ ጋር ነው። በሕይወታችሁ ውስጥ የድንግል ማርያም ምልጃ ያልተገኘበት ሕይወት ባዶ ነው። ስለዚህ ልክ በነዛ መካከል ተሰብስበው በዛ በሰርጉ መካከል ላይ ይህ ሕይወት እንደተከናወነ ሁሉ በሕይወታችሁ ማግኘት የምትፈልጉትን ሁሉ ለማግኘት አበክራችሁ ጸልዩ። ድንግል ሆይ በሕይወቴ ውስጥ እኮ የወይን ጠጅ አልቋል ብላችሁ ለምኗት። እሷ ታስተካክሏለች፣ ወደ ልጇ ታማልዳለች፣ ወደ ልጇ ትጸልያለች። የፈለግነውን ብቻ ሳይሆን እሱ የፈለገውን ሁሉ ሊሰጠን የሚችል አምላካችን ለእኛ ቅርብ ነው፣ ሩቅ አይደለም። የምናመልከው እግዚአብሔር ከክፉ የሚጠብቀን አምላክ ነው። የምንወደው አምላካችን ከመከራ ሥጋ የሚያድነን የሚጠብቀን አምላካችን ነው። ስለዚህ ሕይወታችንን ለማስተካከል ዛሬ በዚህ በዓሉ ስንሰባሰብ የተደረገውን ታምራት አድንቀን ከንፈር መጠን እጅ አጨብጭበን እልልታ ሰንዝረን መሄድ ብቻ ሳይሆን የኔስ ሕይወት እንዴት ነው የሚለወጠው? ተመላላሽ ክርስቲያን ልማዳዊ ክርስቲያን ነኝ ብለን ነው የምናስበው ወይንስ ከልባችን የምናምን ክርስቲያኖች ብለን ነው የምናስበው? መልሱን ለእናንተ ነው። ስለዚህ በዚህ ዕለት በዚህ ቀን ተሰባስበን የጌታችን የኢየሱስ ክርስቶስን ያደረገውን ታምር ስናስብ ዕለት ዕለት የሚያደርገውንም ታምር በማሰብ ነው። በድጋሚ ለዚህ ለታላቁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል ዛሬ ደግሞ በቃና ውስጥ ለተደረገ ተአምር ዕለት ስላደረሰን አምላካችን ክብር ምስጋና ለሱ ይሁን። በድጋሚ እንኳን አደረሳችሁ። መልካም በዓል ያደርግልን። ክቡር አባታችን መላከ ጽዮን መምህር ሙሴን እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በዕድሜ በጸጋ ይጠብቅልን። አንድ ማስታወቂያ እናገርና በቀጥታ ወደ ክቡር አባታችን መልእክት ወስዳችኋለሁ። ደብራችን የካ ደብረ ሳህል ቅዱስ ሚካኤል ቤተ ክርስቲያን በአይነቱ ልዩና ግዙፍ የሆነ ሆስፒታል እያስገነባ ነው። ይሄ ሆስፒታል ከግማሽ ቢሊዮን ብር በላይ ወጪ የሚጠይቅ ነው። ለዚህ አገልግሎት እንዲውልና እንደዚሁም ምዕመናኑ ከፀሐይ እንዲከላከሉበት ደብሩ በሁለት ስፖንሰር ያደረጉ ሰዎች ተክለ ማርያምና ወለተ ገብርኤል፣ ወደ ጊዮርጊስና ወለተ ጻድቅ የተባሉ ሰዎች እያንዳንዳቸው 400 ሺህ ብር በማውጣት በ800 ሺህ ብር 2000 ኮፍያ አሳትመውልናል። ይህንን ኮፍያ የአንዱ ዋጋ 400 ብር ነው። ይህንን ሁላችሁም የያዛቸው እንድትሄዱ
አደራ ማለት እንፈልጋለን። ቃና ዘገሊላ በየካ የሚል ከፊት ለፊቱ የተለጠፈበትና እንደዚሁም የሆስፒታሉን ዲዛይን የያዘ የየካ ደብረ ሳይል ቅዱስ ሚካኤል ቤተ ክርስቲያንን የያዘ ኮፍያ ነው። ነጭ ኮፍያ ነው። ለውበትም ይሆናል፣ ለፀሐይም መከላከያ ነው የሚሆነው። እያዞሩ ያሉ ናቸው። እዚህ አካባቢ አለ 400 ብር ነው እየያዛቸው እንድትሄዱ። ከዚህ በመቀጠል ወደ ክቡር አባታችን መላከ ሳይል መምህር ስዩም ወልደ ገብርኤል መልእክት ወስዳቸዋለሁ። ክብሩን ገለጠ፣ ደቀ መዛሙርቱም በሱ አመኑ። የዮሐንስ ወንጌል ምዕራፍ 2 ቁጥር 13። እጅግ የምንወዳቸው የአስተዳደር የሰላም የበረከት አባት ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት የሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የተከበሩ አባታችን መላከ ጽዮን ማሙሴ፣ የተከበሩ መላከ ስብሐት አብይ የብፁዕ አባታችን ልዩ ጸሐፊ፣ የተከበሩ ሊቀ ማእምራን ብርሃነ መስቀል በጠቅላይ ቤተ ክህነት የካህናት አስተዳደር ምክትል መምሪያ ኃላፊ፣ የተከበሩ መጋቤ ሃይማኖት መሰረቱ አያሌው የየካ ክፍለ ከተማ ቤተ ክህነት የአስተዳደር የስራ ኃላፊ፣ የተከበሩ ሊቀ ብርሃናት ኢሳይያስ ወንድማገኝ በመላ ኢትዮጵያ ሰባኪ ወንጌልና መምህር፣ የተከበሩ ወንድማችን መምህር ዘላለም ወንድሙ በኢትዮጵያና በሀገር ውስጥም በውጭም ሰባኪ ወንጌልና መምህር፣ የተከበሩ ሊቀ ኅሩያን ቀለመወርቅ በላይ የደብራችን ዋና ጸሐፊ፣ የተከበሩ መልአከ ብርሃን ቀሲስ ተሾመ ገብረ መስቀል የየካ ደብረ ሳይል ቅዱስ ሚካኤል የልማት ኮሚቴ የገቢ አሰባሳቢ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ቀሳውስት፣ ዲያቆናት በየማዕረጋችሁ፣ የተከበራችሁ የየካ ደብረ ሳይል ቅዱስ ሚካኤል መላከ ሰላም ሰንበት መዘምራን ልጆቻችን፣ የተከበራችሁ ይህ በዓል እንዲህ ድምቀት እንዲኖረው ሕይወታችሁን ሳትቆጥቡ ምጣድ እያነጠፋችሁ ያደረጋችሁ ያጎዘጎዛችሁ ያሳመራችሁ የየካ ቅዱስ ሚካኤል አካባቢ ወጣቶች ልጆቻችን፣ የተከበራችሁ የፌዴራልና የአዲስ አበባ ፖሊስ ለዚሁም የሰላምና የጸጥታው የአስተዳደር የስራ ኃላፊዎች፣ የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ምእመናት በሙሉ ሕፃናትን እሱን ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? እንኳን አደረሳችሁ። አምላካችን እግዚአብሔር በቸርነቱ ሁላችንን ይጎብኘን። ለመምህራችን አባታችን መላከ ጽዮን ቆሞስ አባ ሙሴ ቃለ ሕይወት ያሰማል። እግዚአብሔር ይክበር ይመስገን። ስንናፍቃቸው የነበሩ አባታችን በአዲስ አበባ ሀገረ ስብከት ብዙ ገዳማትና አብያተ ክርስቲያናት መርሃ ግብር እያላቸው ለጥንታዊና ታሪካዊው ለሆነው ለየካ ደብረ ሳይል ቅዱስ ሚካኤል በቅዱሳን ነገሥታት አብርሃ ወአጽብሃ ታቦተ ሕጉ ወደኛ ወደዚህ ደብር ከመጣ ጀምሮ ዛሬ ከ1690 ዓመት በላይ የሆነው ታላቁንና ገናናውን መልአክ ቅዱስ ሚካኤልን የቅዱስ ሚካኤልን ልጆች አገልጋዮች ካህናቱን ምእመናኑን በሙሉ ለመባረክና ቃለ ምዕዳን ቡራኬ ለመስጠት ብፁዕ አባታችን በመካከላችን ስለተገኙ እኛ ማህበረ ካህናቱ፣ ማህበረ ምእመናኑ፣ ወጣቱ፣ ሰንበት ትምህርት ቤቱ እጅጉን ደስ ብሎናል። ምእመናን ካህናት ሁላችሁም ብፁዕ አባታችንን እንኳን ደህና መጡ ብላችሁ በደስታ በጭብጨባ እንድትቀበሉ ያንሳል ድገሙት። የእግዚአብሔር እንደራሴ ሊቀ ጳጳስ ናቸው የመጡት። እግዚአብሔርን አመስግኑ ይለናል። እግዚአብሔር የተመሰገነ ይሁን። ብፁዕ አባታችን በረከቶ ይድረሰንና
ይህ ጥንታዊውና ታሪካዊው የሆነ ሊቀ ምርፋቅ በረከተ 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 ዘአምላክ እልል 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 በረከተ ዘአምላክ ገብረ ዘኢሞ አንከረ ሊቀ ምርፋቅ